ለየት ያለ ስራ ነው ዛሬ ይዤላችሁ የመጣሁት። ሰርፕራይዝ ላደርጋችሁ ነው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? ከመጀመሪያው እስከ መጨረሻው አብረን እንሰራለን። ዛሬ የማዘጋጀውን የምሳ ዝግጅት ማለት ነው። እዚህ ጋር እንግዲህ እንደምታዩት መለህ የሚሉትን ሰመክ ነው የማዘጋጀው ለምሳ። እንግዲህ ገና ከውጭ ተገዝቶ መጥቶልኝ ነው። ይሄ ነገር ግን እንዴት እና ከየት እንደሚመጣ ሁሉ ግራ ይገባኛል። ውጭ ላይ ነው የሚቀመጠው፣ አይበላሽም። ውስጡ ደግሞ በጣም ነው የሚሸተው። ለመስራት ራሱ እንዴት አባቱ እንደሚያስጠላ እና ማለት ይሸታል። በጣም ሽታ አለው። ታጥቦም አይጠራም። በጣም ብዙ ጊዜ ነው የሚታጠበው እና ግን እነሱ ያው በፍቅር ነው የሚበሉት እና አብረን እንሰራለን ማለት ነው። እዚህ ጋር ከውጭ መቶልኝ ከዛ ገና እየከፈትኩ ነው ማለት ነው። አብረን እንየው ውስጡ ላይ ምን እንደሚመስል እና እኔ የሚገርመኝ አለመበላሸት በዚህ በሙቀት እኛ ጋር ራሱ በእንደዚህ አይነት 2-3 ይመጣና ይቀመጣል ብዙ ጊዜ እና ውጭ ላይ ነው የሚቀመጠው፣ ግን ምንም አይሆንም። ሽታ ግን አለው። በጣም ነው የሚሸተው፣ በጣም ነው የሚሸተው እና ለማንኛውም ግን ያው መስራት ግዴታዬ ስለሆነ እሰራለሁ ማለት ነው። ከአሁን በፊት ቀርጬ አላውቅም ይሄን ስሰራ፣ ዛሬ ግን ልቅረጸው ብዬ ቀረጽኩት ማለት ነው። እና አልፈታ ብሎኝ ነው ግን የቆየሁት ማለት ነው። እስካሁን በጣም ነው የሚታሸገው እና በግድ ተከፈተልኝ እንደምታዩት። ከዛ በኋላ ውሃ ሙቅ ያለሁኝ እንግዲህ የማዘጋጀው ለምሳ ነው። ነገር ግን ጠዋት ጀምሬ ነው በሙቅ ውሃ ዘፍዝፍ የሚቆየው ማለት ነው። በጣም ጨዋማ ስለሆነ ጨው ብዙ ጊዜ ይታጠባል፣ ይዘፈዘፋል። ይኸው እንደምታዩት ምን እንደሚመስል ደግሞ ጥቁር ያለ ነገር ነው ማለት ነው። እና ያው ከተጨማሪ ምግብ ጋር ስለሆነ ያው በትንሽ ነው የምሰራው እና አወጣሁኝ የሚበቃኝን ያክል። ከዛ በኋላ በሙቅ ውሃ ዘፈዝፈዋለሁ ማለት ነው። ዘፈዝፈውና ቆያለሁ። ይኸው ምን እንደሚመስል አያችሁት? ሽታው ግን አትጠይቁኝ። እና ከዛ በኋላ ዘፈዝፈዋለሁኝ። የሚያስፈልገኝን ነገር አዘጋጃለሁ ማለት ነው። ይሄን ዘፍዝፌ ሽንኩርት ነው የሚያስፈልገኝ። ካላችሁ ነጭ ሽንኩርት፣ በነጭ ሽንኩርት ነው ብዙ ጊዜ የምሰራው፣ ያው ስሩ የሚባለው ማለት ነው። ነጭ ሽንኩርት ማለት ይሄ ነጩ ትልቁ ማለት ነው። እና ይሄንን እንደዚህ አድርጌ ከድኛ አስቀምጠውና ሽንኩርት ልጣለው፣ ከትፋለው በረጃጅሙ። ከዛ በኋላ በቂቤ እዩ ምን እንደሚመስል ውስጡ አያችሁት? ከዛ ያው ጠዋት ላይ ነው እንትን ያልኩት፣ ይሄ ምሳ ሰዓት አካባቢ ላይ ነው። ሽንኩርት፣ ካሮት፣ ቲማቲም ጨምሬ እንዲሁም ደግሞ ኩርኩም እርድ ማለት ነው ጨምሬ ፈላ ውሃ ላይ ጣልኩት ማለት ነው። ይሄንን ግን በደንብ አጥቤዋለሁ። ከዛ በኋላ ጣልኩት ማለት ነው። ሲበስል አጠነፍፈውና ከዛ በኋላ ቆሻሻውን ይሄ አጥንቱን አውጥቼ፣ ያው ግላፍስ እንደምታየው ግላፍስ ለብሼ አጥንቱን አውጥቼ በትንንሹ እንትን እለዋለሁ። እና የሚያስፈልገኝ ለዚህ ብቻ ይሄ ሁላ ሎሚ ጨምቀዋለሁ፣ ለሱ ብቻ ነው ማለት ነው። እና ሎሚ በጣም ነው የሚፈልገው። እንዲሁም ደግሞ በቂቤ ነው የሚሰራው። መጀመሪያ ላይ ያልቀረጽኩት ሽንኩርት ከትፌ በረጃጅሙ ካቁላዳሁት በኋላ በጣም መብሰል የለበትም። ከዛ ፍልፍል አስወድ፣ ፍልፍል አብያት፣ ሰባ አባራት ትንሽ ጨምሬ እንትን እለዋለሁ፣ አቁላለዋለሁ ሽንኩርቱን። ከዛ በኋላ ሰኖቹን ጨምራለሁ ማለት ነው። እንደዚህ ትንሽ እንትን ብያለሁ፣ አጥንቱን አውጥቼ ጥዬ ማለት ነው። ከዛ እንደምታዩት የጨመርኩትን ሎሚ ጨርሼ የጨመርኩት ማለት ነው። ጨመርኩት። ለዛውም አይበቃውም፣ ያው ሎሚ መጨረስ ስለሌለብኝ ብዬ ነው እንጂ ማለት ነው። ሎሚ በጣም ነው የሚወዱት እዚህ ላይ ማለት ነው። ከዛ በኋላ በእንደዚህ አይነት መልኩ መጀመሪያው ስለበሰለ ይሄ እዚህ ጋር የምጨምረው ቂቤ ነው። ከዛ በኋላ
የተዘጋጀ ቅቤ ስላለኝ ማለት ነው የተነጠረ እሱን ጨመርኩኝ። ከዛ ይበቃዋል ማለት ነው። ብዙ መጀመሪያ ላይ ስለበሰለ ብዙ እንትን አይፈልግም ማለት ነው። ከዛ ኩዝበራ በርዶነስ በትንሹ ከትፌ ማለት ከትፌ እጨምርበታለሁኝ። ከዛ በዚህ መልኩ ደረሰልኝ ማለት ነው። ሰመኩ አያችሁት? እና ከነጭ ሩዝ ጋር በነጭ ሩዝ ነው የሚበሉት። ከነጭ ሩዝ ጋር ይኸው መጨረሻ ላይ እንደሚመስል በጣም ነው የሚያምረው። ከዛም እንደዚህ አይነት መልኩ አደረስኩላቸው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።